መልእክተኛው ራሱን ገለጠ። መልእክተኛው በሚል ስም ራሱን ደብቆ መልካም ተግባራትን ሲያከናውን የቆየው ስፖርተኛ በመጨረሻም ራሱን አሳውቋል። መልእክተኛ የባህር ዳር ከነማ እግር ኳስ ቡድን በረኛ መሆኑ ተረጋግጧል። ስምህ ስነ ጊዮርጊስ እሸቱ ነው? የባህር ዳር ልጅ ነው። መልእክተኛው ስነ ጊዮርጊስ ስነ ስርዓቱ የሚገርም ነው። እጅግ በጣም ቁጥብ ነው። ጨዋ ወልዶ ያሳደገው። እግዚአብሔር ይባርክህ፣ እግዚአብሔር ደግ ልብህን ይጠብቀው፣ ያሰብከው ሁሉ ይሳካል ብራዘር። መድኃኔዓለም ከለላ ይሁን የኔ ወንድም። በነገራችን ላይ ሰይፉ ላይ ቀርቦ ከተናገራቸው ነገሮች መካከል ወደ እሱ አካውንት ምንም አይነት ገንዘብ እንደማይገባና በቪዲዮዎቹም ላይ ተረጆች አካውንት እንዲሁም ስልክ እንደሚቀመጥ በደንብ ገልጿል። አብዛኛውን እድሜውን እግር ኳስ በመጫወት እንዳሳለፈ እንዲሁም የባህር ዳር ከነማ እግር ኳስ ተጫዋች እንደነበርም ተናግሯል። ይህ ስለ ስፖርተኛ በጎ አድራጊ ከተነገሩት መካከል አንዱ ነው። በጎ አድራጊው ስፖርተኛ እያነጋገረ ይገኛል። ኳስ ተጫዋችም ነበርኩ። ከባህር ዳር ከነማ እግር ኳስ ቡድን ጋር ክለቡን ወደ ፕሪሚየር ሊግ አስገብቷል። ከቡድን አጋሮቹ ጋርም የመሬት ሽልማትን ተሸልመዋል። መልእክተኛው ስነ ጊዮርጊስ አያቱ ናቸው። እንደ እናትም እንደ አባትም ሆኖ ያሳደጉት። መልካምነትንም የተማረው ከአያቱ ነው። ከልጅነቱ ጀምሮ ብዙ ውጣ ውረዶችን ያሳለፈ በመሆኑ ችግርን በደንብ ያውቀዋል። የሚያውቀውን ችግር ሰዎች ላይ ሲመለከት ሰዎችን ለመርዳት እጁን ይዘረጋል። ባህር ዳር ዩኒቨርሲቲ ውስጥ የጽዳት ስራን በሚሰሩበት ጊዜ እሱም ቤት ማጽዳትና አትክልተኝነትን ሰርተዋል። የቀን ስራም ለ2 ዓመታት ያክል ትምህርቱን አቋርጦ ሲሰራ ቆይተዋል። ስነ ጊዮርጊስ ከማጭበርበር ጋር ስሙ ተያይዞ ቢነሳም ስራው እንደማያቆም ተናግሯል። አቆም ይወሰንክ ነበር ይመስላል። ከማህበረሰብ ወግና ባህል ያፈነገጡ ተግባራት ይፈጸሙበታል። ማጭበርበርን ጨምሮ ፖለቲካዊ ቀውሶችን የሚያባብሱ የህዝብ ለህዝብ ትስስርን የሚያጠይሙ ጉዳዮች ይፈጸሙበታል። መንፈሳዊ ጉዳዮችን የሚያቃልሉ ያልተገቡ ጉዳዮች ይፈጸሙበታል። ሀገራዊ ጉዳዮችን የሚያቃልሉ ወጣቶች ተበራክተውበታል። ማህበራዊ ሚዲያ አይጠቅምም፣ ለኢትዮጵያ አይበጅም በሚባልበት በዚህ ሰዓት እንደ መልእክተኛ ያሉ ወጣቶች ሀገርንና ህዝብን የሚጠቅም ሰብአዊነትን የሚያጎላ ተግባራትን የሚፈጽሙ ወጣቶችም ተገኝተውበታል። ሶሻል ሚዲያው አልተኛውም። ያንን ሌሊት መልካም ስራ የሚሰሩ ወጣቶች የሚነቀፉበታል፣ አሻጥርም ይሰራበታል። በሌላ በኩል ሶሻል ሚዲያው በመልእክተኛውና በባላደራው ላይ የተፈጸመውም ይኸው ነው። እኔ አላደረኩም ምናምን በሚል ሁኔታ ቁጭ ብዬ እየተከራከርኩ ነው። ለራሴ ጊዮርጊስ ስለሚሰራቸው መልካም ተግባራት እንዲወራለት እንዲነገርለትም አይፈልግም። ከሰዎች ተቀብዬ ነው ለሰዎች የማደርሰው። እኔ መልእክተኛ ነኝ። ልክ እንደ ፖስታ ቤት ልትቆጥረኝ ትችላለህ። ከራሴ ያደረግኩት አንዳች ነገር የለም። እኔ ሀገሬን በጣም የምወድ ሰው ነኝ ነበር ያለው በሰይፉ ኦን ኢቢኤስ ላይ ቀርቦ። ሰብአዊነትን የሚያገለግለው ስፖርተኛ ስነ ጊዮርጊስ በተነሳበት አሜታ ምክንያት በጎ ተግባሩ እንደማያቆም በሰይፉ ኦን ኢቢኤስ ሾው ላይ ቀርቦ ተናግሯል። ለስነ ጊዮርጊስ ያሉ መልካም ተግባራትን የሚፈጽሙ ወጣቶችን ማበረታታት ባህላችን ሊሆን ይገባል። የዕለቱ መልእክታችን ነው። መልካምነት ይለምልም።